አንዴ ላድስ ማይ አንዴ ብቻ አንዴ ላድስ እባክህን ልጄ ትሞትብኛለህ። እባክህን ልጄ ብቻ ማይ አንዴ ብቻ ምንድነው ቢሮዬ ውስጥ እያስደረግሽ ያለሽው? ምን ላድርገው? ልጄ ነው። ጭራሽ ልጅሽን ነው ሲያጨስ ዝም የምትይው? ምን ላድርግ? መከልከል አልችልም። ለምን? ገና የ17 ዓመት ልጅ እያለ ነበር ሱስ ያስለመዱብኝ። 4 ዓመት ሙሉ ያልገባበት ማገገሚያ ያልታከመበት ሕክምና የለም። ግን ፈጽሞ ሊድንልኝ እንኳን አልቻለም። ይባስ ብሎ ሲጋራ ለተወሰነ ደቂቃ ካላጨሰ የቤት ዕቃ መስበር፣ ሰዎችን ልደብድብ ማለት ጀመረ። በዚህ የተነሳ ከሰፈር ልጆች ጋር ከአንዴም ሁለቴ ተጣልተው ደበደቡብኝ። ያው ልጄ በሰው እጅ ከሚሞትብኝ ብዬ አጠገቤ አድርጌ ሱሱ እስኪገለው አይኑን አያለሁ። አንዳንዴ ከሁለት መጥፎ የተሻለ መጥፎ የምትመርጥበት ጊዜ አለ። ልጄን በቁሙ ቀበሩት። እነማን? እንደዛ አይነት ሰዎች ያው አሁንም ወላጅ ስንት ዋጋ የከፈለባቸው ልጆች ህይወት ሊያመሰቃቅሉ ጋንጃ እየሸጡላቸው ነው። ዳይፐር እያሉ እያጠጧቸው በየመዝናኛ ቤታቸው እያስገቡ ያስጨሷቸው፣ ምርኩዜ ሰበሩት፣ ብርሃኔን አጨለሙት።